صحيح وانا حديث نبياتنا عليه الصلاة والسلام ليلة القدر لليتو مچنو لمن አትነግሩን ብሏቸው ዊትር ወቅት ላይ ነጠላ ቁጥሩ ላይ መሆኑን አስተዋውሳለሁ በመናሜ ማይቻታለሁ ያን ቀን እንደውም ዝናብ ጥሎ ሱጁድ ሳደርግ ጭቃ ላይ ነው ሱጁድ ያደረኩት አሉ ሲቆጠር 21ኛው ሌሊት ነው በቃ ታወቀ ማለት ነው 21ኛው ሌሊት ነው ስትል ሷሂህ የሆነ ቡኻሪ የዘገበው ሐዲስ ላይ ደግሞ 27ኛው መሆኑን የሚጠቁም ኃይለኛ ሐዲስ አለ ሌላ ሐዲስ ስታይ ደግሞ በ29ኛው መሆኑን የሚጠቁም አለ ደግሞ በጣም በቃ እንደው ያለዚህ እንኳን ሊሆን አይችልም የሚል ሪዋያው የተስተካከለ 21ኛው ሌሊት የሚላል 23ኛውም የሚጠቅሳል 25ኛውም የሚጠቅሳል 27ኛውን አርጃ አለያሊ ከሌሊቶች ሁሉ ለይለቱል ቀድር ይሆኑበታል ተብሎ የመጨረሻ የሚያጓጓው እሱ ነው ተብሏል ግን ደሊሎቹን ስናያቸው 25ኛው ከ27ኛው ባልተናነሰ መልኩ ለይለቱል ቀድር ትኖርበታለች የሚል ሐዲሱን በሙሉ ሲሰሙት በቃ ግራ ነው የሚያጋባ ለምንድን ነው አላህ እንደዚህ አይነቶችን ነገሮች የሚደብቀው ለኛው ብሎ ነው ተግተን በርትተን እንድንሰራ ብሎ ነው አላህ Subhanahu Wa Ta'ala ረህመቱ ሰፊ አይደለ ይሄንን ያደርጋል የጁሙዓ ዱዓ መቼ ወቅት እንደሆነች እስቲጃባው አታውቅም ለይለቱል ቀድር መቼ ናት አታውቅም አጀላችን መቼ ነው ብለህ አታውቅም ልክ በዚህ አይነት መልኩ አላህ Subhanahu Wa Ta'ala ለይለቱል ቀድርን እንትን ብሏታል አልቋታል ነው ለይለቱል